እንኳን ደህና መጣችሁ ትሬደሮች። ዛሬ እንግዲህ ከሳምንቱ የቀጠለ ትሬድ ሪካፕ እናደርጋለን። እንግዲህ ሳምንት አንዳንድ ነገሮችን አይተን ነበር። ጎልድ ላይ፣ ዩኤስ ኦይል ላይ እንግዲህ ተመልሳችሁ ማየት ትችላላችሁ። ዩኤስ ኦይል ላይ ታርጌታችንን መጥቷል። አሁን ዛሬ የምንጀምረው ከጎልድ ነው የሚሆነው። እንግዲህ እንደምታዩት ጎልድ ለአንድ ሳምንት ያህል እዚህ ጋር ኮንሶሊዴት እያደረገ ነው እና ብዙ ጊዜ ደግሞ እንደዚህ አይነት ነገር ሲያጋጥመን ወይ ደግሞ ለብዙ ጊዜ እንደዚህ አይነት ኮንሶሊዴሽን በሚያጋጥምበት ጊዜ በተቻለ መጠን ከቻርቱ መራቅ ነው ያለብን። ምክንያቱም ትክክለኛ ዳይሬክሽኑ እያሳየን ስላልሆነ በዚህ ሳምንት እኔ ጎልድን ትሬድ አላደርግም። ኢንሳይት ነው ስዴት እያደረገ ነው ለአንድ ሳምንት ያህል። ስለዛ ዳይሬክሽን እስኪሰጠን ድረስ ከጎልድ እንርቃለን ማለት ነው። ቀጣይ ዴክስዋይ ነው የምናየው። በነገራችን ላይ በዚህ ሳምንት ሲፒአይ አለ፣ ኒውስ አለ። ሲፒአይ እንደምታዩት ያለፈው ሳምንት ዴክስዋይ ወር ዶላር በጣም በኃይለኛው ፓምፕ አድርጓል ወደ ላይ እና እንደምናየው እዚህኛው ሬንጅ ላይ ነው ያሉት። በታች ከወረደ በኋላ ወጥቷል። በችን ስትራክቸር ብሬክ እንዲያደርግ ነው የምንጠብቀው፣ ወይ ደግሞ ካልሆነ ደግሞ ብሬክ ካደረገ በኋላ ወደ ታች ፑልባክ ጠብቀን ሌሎች ጂዩ ኢዩ ላይ ያሉትን ትሬዶች ቴክ እናደርጋለን ማለት ነው። ስለዛ ለዚህ ሳምንት ብዙም ትሬድ ማድረግ አይመስለኝም፣ ምክንያቱም ሲፒአይ ስላለ። የሙሉ የዳይሬክሽኑን ብናይ የተሻለ ነው። እንደምታዩት ደግሞ ዶላር በጣም ከባድ ነው ዶላርን ትሬድ ለማድረግ፣ በተለይ በአሁኑ ሰዓት እንዳለው የምታዩት ኮንሶሊዴት እያደረገ ነው። ከዚህ ጀምሮ ወይ ደግሞ ከዚህን ጀምሮ እንኳን ብናየው ከዚህ ጀምሮ ታች ወጣ፣ እንደገና ላይ ወጣ፣ እንደገና ታች ወጣ፣ እንደገና ደግሞ ወደ ላይ ይወጣ። ስለዛ ኃይለኛ ኮንሶሊዴሽን ላይ ነው ያለው ዶላር። እዛ ከረንሲ ላይ ትሬድ ለማድረግ በዚህ ሰዓት በጣም ከባድ ነው የሚሆነው ማለት ነው። ቀጣይ የምናየው የሚሆነው ዩኤስ ኦይል። በዚህ ነው ትሬድ ማድረግ። ጂጄ ነው። ጂጄ ሳምንት ያለፈው ሳምንት እንደምታዩት እዚህ ጋር ያለው ይሄኛው ቤሪሽ ፌር ቫልዩ ጋፕ ነው። ስለዛ ኢንቨርት ተደርጓል። እንደምታዩት ብሬክ አድርጎታል። እዚህ የዛሬ ሳምንት ኤክስፔክት እያደረጉ የነበረው ቤሪሽ እንዲሆን ነበረ፣ ግን አሁን ግን እዚህ ጋር ኃይለኛ ይችኛውን ፌር ቫልዩ ጋፕ ዊክሊ ብሬክ ስላደረገው ከዚህ ቀጣይ ቢያንስ እስከዚህ ድረስ ኤክስፔክት ማድረገው ቡሊሽ ነው። ጂጄ የገባው ትሬድም አለ እዚህ ጋር ያው ገብቻለሁ። ዛሬ ሰኞ እንዳልካችሁ ብሬክ አድርጎታል። ይሄ ነው ፌር ቫልዩ ጋፕ። ከዛ ምንድነው ኤክስፔክት ያደረኩት እዚህ ጋር ያለችው 4 አወር ፌር ቫልዩ ጋፕ አለች ቡሊሽ። እዚህ ጋርም ሰፕላይ ኦር ዲማንድ ኦርደር ብሎክ ምንለው አለ እዚህ ጋር 4 አወር። ከዛ ምንድነው ኤክስፔክት ያደረኩት ፕራይስ ፑልባክ ካደረገ በኋላ ሎወር ታይም ፍሬም 50 ሚኒት 1 አወርም ላይ ግን 50 ሚኒት የተሻለ እንትን አለውና ብሬክ ስትራክቸር እንዲያደርግ ነበር የፈለኩት። ከዛ ነው እዚህ ጋር ብሬክ ኦፍ ስትራክቸር አለው። ከዛን ቀጥታ እዚህ ጋር የገባሁት ማንኛውም ዋናው ስትራክቸሩ ሎ ላይ እዚህ ጋር ስዊንግ ሎ ላይ ነው ኤስኤል ያደረኩት። ታርጌት ያደረኩት እዚህ ጋር ቤሪሽ 4 አወር ፌር ቫልዩ ጋፕ አለ፣ እዛ ድረስ ነው ኤክስፔክት ያደረኩት። የማደርገው ቀጣይ እንግዲህ እናያለን ምን እንደሚያደርግ ትሬድ። ይህን ይመስላል የጂጂ። እንግዲህ ቀጣይ ምን እንደሚሆን እናያለን። ወይ የለውም
ኦይል እንግዲህ ያው በጦርነቱ ምክንያት ነው ሳምንት የገባው ትሬድ ነበረ፣ ግን ይህን ያህል ግን ኤክስፔክት አላደረኩም ነበር። ያው ኒውስም እንትን ዋርም ቢኖር ግን እዚህ ጋር ነበር የገባሁት። መሀል ላይ ነው የወጣሁት። ቢያንስ ዊን ሬቱ 2.5 ምናምን አካባቢ የሆነ ትሬድ ወስጄ ነበረ። እሱን ቲፒኤን ነጥቶ ያው እንደምታዩት በኃይለኛው ፓምፕ እያደረገ ያለው ኦይል እዚህ ጋር ፌር ቫልዩ ጋፕ አለው። እዚህ ጋር ያው ኤክስፔክት የሚደረገው ቡሊሽ እንዲሆን ነው። እንግዲህ እዚህ ጋር ያለውን ዴሊ ፌር ቫልዩ ጋፕ ነክቶ ወይም ፕራይስ ወደ ላይ ይሄዳል ወይ ደግሞ ወደ ታች ደግሞ በጣም ሪትሬስ አድርጎ እንደገና ወደ ላይ ሊወጣ የሚችልበት መንገድ አለ። ግን እንደምናየው ግን አሁን ያለው ፑልባክ ላይ እንደ ፑልባክ ነው የማየው እንጂ ሙሉ በሙሉ ያው ኦይል ቡሊሽ እንደሚሆን ኤክስፔክት ማደርገው። እንግዲህ ከዚህ ጋር ብሬክ ኦፍ ስትራክቸር ካየን እንገባ ይሆናል። እንግዲህ የምናየው ይሆናል። እንግዲህ በዚህ ሳምንት ኤክስፔክት ማደርጋቸው ቀጣይ ትሬዶች የወሰድኳቸውን ሪካፕ አድርገናል። እንግዲህ ለሚቀጥለው ሳምንት በሰላም እንድንገናኝ እላለሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህን ይመስላል። መልካም ትሬዲንግ ዊክ ይሆንላችሁ። ቻው